እንደ ባለስልጣን ማስተማር፣ እንደ ባለስልጣን መስበክ፣ እንደ ባለስልጣን አክት ማድረግ የሚያስፈራችሁ ለምንድን ነው? መጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 1 ቁጥር 22 ላይ ሲናገር እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፊዎች አይደለምና በትምህርቱ ተገረሙ ይላል። በዚህ በኩል እንደ ሾክ የሚወጉት የአይሁድ ሃይማኖት መሪዎች፣ በዚህ በኩል የሕዝብ አለቆች፣ በዚህ በኩል የሕግ መምህራን ከሚናገረው ቃል ውስጥ ምክንያት የሚፈልጉ የሰይጣንን ክፋት የሚያስንቁ የጨለማውን ዓለም ሐሳብ የሚያስፈጽሙ ሰዎች በመሉበት በዛ ከተማ ውስጥ በመካከላቸው ሆኖ እንደ ባለስልጣን ይወጣና ይገባ ነበር። እነዚያ ጭቃ ውስጥ እንዳለ ሾክ አጠገቡ ቁጭ ብሎ በምላስ የሚወጉ፣ በሐሳብ የሚወጉ፣ ፊዚካሊ የሚወጉ፣ ስፒሪቹዋሊ የሚወጉ፣ እንቅስቃሴውን ለመግታት የሚፈልጉ ተንኮለኛ ሰዎች ኢየሱስ በሚያስተምረው ትምህርት ተገረሙ ይላል። አካሄዱ ያስገርማቸው ነበር። አወጣጡና አገባቡ ያስገርማቸው ነበር። አንሶ እንዲገኝ የአናጢ ልጅ እያሉ የሚጠሩት ይህ የአናጢ ልጅ በሚንቁት መካከል ሲመላለስ እንደ ባለስልጣን ይመላለስ ነበር። ሲያስተምር እንደ ባለስልጣን ያስተምር ነበር። በምድር በምትኖሩበት ዘመን የተሰጣችሁን የኮንትራት ዘመን እስከምትጨርሱ ድረስ ፕሊዝ እንደ ባለስልጣን ተመላለሱ። እኔ ከዱር አራዊቶች መካከል በጣም የሚያስደስተኝ አንበሳ ነው። ሲሄድ አካሄዱ፣ ሲጮህ ድምፁ፣ ሲተኛ እንቅልፉ፣ ቀና ብሎ ሲያይ የሚያይበት ግርማ ሞገሱ በጣም ያስደንቃል። ጦጣና ዝንጀሮ በሚኖርበት ጫካ ውስጥ ሆኖ እነሱ የሚያሳዩትን አክታ ያሳይ። ኮሽ ባለ ቁጥር ጦጣና ዝንጀሮ ድንጋይ ውስጥ ይወሸቃሉ፣ ጉድጓድ ፈልጎ ይገባሉ። አንበሳ ግን ምን እንደተፈጠረ ሁሉ አያስታውስም። ዙሪያው ላይ ያሉ ሌሎች ሲናወጡ እሱ ግን ሪላክስ ያደርጋል። አሁን እያወራሁት ያለው የዱር አንበሳ ስለሆነው አንበሳ ሳይሆን ስለ ይሁዳ አንበሳ። የናዝሬቱ ኢየሱስን ወክሎ በዚህ ምድር የሚመላለስ ሰው አንገት አይደፋም፣ ቀና ብሎ ይሄዳል። አንድ ነገር ማወቅ ያለባችሁ ከሰማይ በታች ከምድር በላይ ኮንትራት የፈጸማችሁት ሌላ አካል የለም። ለአገልግሎት ስትነሱ ኮንትራታችሁ ከእግዚአብሔር ጋር ነው። ከቤተ ክርስቲያን ሽማግሌዎች ጋር አይደለም፣ ከሃይማኖት መሪዎች ጋር አይደለም፣ ከቀደሙትና ከነባሮች ጋር አይደለም። ታማኝ ሳትሆን ታማኝ አድርጎ ሲቆጥር፣ ደካማ ሆነ ሳለ ብርቱ ነህ ብሎ ሲመርጥ ሁሉን የፈጸምከው ከእግዚአብሔር ጋር ነው። ይሄ በማርቆስ ወንጌል ምዕራፍ 1 ቁጥር 22 ላይ የተጻፈው ሐሳብ ኢየሱስ ወደ ቅፍርናሆም ገብቶ ያስተማረበትን ሁኔታ ነው የሚገልጸውና የዮሴፍ ልጅ እያሉ የሚንቁት እንደ ተራ ወጣትና እንደ መንደር ጎረምሳ የሚያዩት ኢየሱስ በመካከላቸው በተገኘ ጊዜ እንደ ባለስልጣን ያስተምራቸው ነበር። የሚይዙትን ያጣሉ፣ እሱ ሲያስተምር የሚጨብጡትን ያጣሉ፣ ጉድጓድ ይፈልጋሉ። ከአፉ የሚወጣው የጸጋው ቃል ያርበተብታቸው ነበር፣ ያናውጣቸው ነበር። አገልግሎት ማለት ታሪክ አንብቦ ማለፍ ሳይሆን ታሪክ ሰርቶ ማለፍ ነው። የመጀመሪያው ታሪክ ሰዎችን ወደ እግዚአብሔር መንግሥት መጨመር፣ በአጋንንት የተያዙትን ነፃ ማውጣት፣ የታመሙትን መፈወስ፣ የተሰወረውና የጠለቀውን ምስጢር በእግዚአብሔር ጥበብ እየገለጡ መናገር። ይህንን በወንጌል የታጀበ ተአምራት እየሰበክ አስደምማቸው። በምስራቅና በምዕራብ በሰሜንና በደቡብ ያላችሁ፣ ከዚህ በፊት የተነሳችሁ፣ አሁን እየተነሳችሁ ያላችሁ የእግዚአብሔር አገልጋዮች ይሄ መልእክት ለእናንተ ነው። የሚቀረውን ዘመን እንደ ባለስልጣን ተመላለሱ።